እንግዲህ የፕሮፓጋንዳው አቅጣጫ አንዱ ማዕከል የወልቃይት ጠለምት ራያ ጉዳይ እንደሆነ ተፈልጓል። ስለዚህ እዛ አካባቢ የሚጫር እሳት ከምንም በላይ ጦርነቱን በህወሓትና በፋኖ መሃል ያደርጋል የሚል ስሌት በብልጽግናው ዘንድ እንዳለ ይታወቃል። አብይ አህመድ በዚህ እርግጠኛ ነው። ለዚህም ነው ይህንን ያህል ጊዜ የወልቃይትንም የራያንም የጠለምትንም ጉዳይ ምላሽ ሳይሰጥ ወደዚህም ወደ ግራም ወደ ቀኝም ማለት ሳይችል ኪሱ ውስጥ ካርዱን አስቀምጦ ለዚህን ወቅት ላይ ለመጠቀም የፈለገው አሁን የመጨረሻው ጊዜ መጣ ይመስላል። የፋኖ አንድነት ያንን መንደር የነቀነቀው ነው። በጣም ከፍተኛ ስጋት ውስጥ እንዳሉ በቀላሉ መረዳት ይቻላል። ስለዚህ አቅጣጫ ለማስቀየስ ፕሮፓጋንዳው ላይ ከፍተኛ ትኩረት በመስጠት ሁሉም ሚዲያዎች በግራ በቀኝም ያሉ ደጋፊዎች የሆኑ ጭምብል የለበሱትም ጭምር በዚህ ጉዳይ ላይ ሰፊ ትኩረት እንዲሰጡ ነው የተደረገው። ህወሓት በእርግጥ ይህንን ጉዳይ አያደርግም ያደርጋል የሚለው እዚህ ላይ አቋም ይዞ ትክክለኛውን መረጃ ለህዝብ መስጠት ያስፈልጋል። ህወሓት እንዲህ አይነት ትንኮሳ ውስጥ መግባት እንደሌለበት ይታመናል። ምክንያቱም ለትግራይ ህዝብ የሚበጅ አይደለም። ወልቃይት ራያ ጠለምት የሚለው አጀንዳ አሁን ለትግራይ ህዝብ ቀዳሚው አጀንዳ አይደለም። የትግራይ ህዝብ በርካታ ችግሮች አሉበት። በማዕከላዊ መንግስት ውስጥ ጥቅሙን ማግኘት ያልቻለ እንደ ዜጋ ጥቅሙን ሊያስከብር ያልቻለ ነው። እንደምንሰማው ከሆነ በጀት ተዘግቷል። መሰረታዊ አገልግሎቶች እየተቋረጡ ነው ያሉት። ይህንን ያላገኘ የትግራይ ህዝብ ከአማራ ህዝብ ጋር ሊያጋጨው ወደሚል አጀንዳ በአሁን ሰዓት ገብቶ ጦር ይመዛል፣ እሳት ይለኩሳል ተብሎ የሚታሰብ አይደለም። ይህ አጀንዳ የብልጽግና ነው። ጠለምት ላይ የሚዋጉት ኃይሎች እነማን እንደሆኑ ከህወሓትም በኩል መግለጫ እስካሁን የተሰጠበት ሁኔታ የለም። በዛ አካባቢ እሳት በመለኮስ ፋኖን ጎትቶ ወደ ጦርነት ለማስገባት በዚህም የፋኖን አንድነት ከወዲሁ ለማጨናገፍ የታለመ ዘዴ እንደሆነ በግልጽ መረዳት ይቻላል። ነገሩን በጥንቃቄ መመልከት ይገባል። ከምንም በላይ የትግራይ ተወላጆችንም የአማራ ተወላጆችንም ባይተዋር ያደረገው የብልጽግናው አስተዳደር በኢትዮጵያ ላይ ያሰፈነው ትልቅ ብሔራዊ አደጋ አለ። ያንን ብሔራዊ አደጋ ከመዋጋትና ከመመከት የሚቀድም ምንም አይነት አጀንዳ ሊኖር የሚገባ አይደለም። ከዛ አንጻር ነው መታየት ያለበት። ብልጽግና ያገኘውን ቧጦ ፈንቅሎም ቢሆን ስልጣኑን ለማስቀጠል ይፈልጋልና እዚህ ላይ ሁሉም ኃይሎች ጥንቃቄ ማድረግ ይገባቸዋል። ሌሎች አጀንዳዎችም በቀጣይ ሊመጡ ይችላሉ። እዚህም እዛም አብይ አህመድ እሳት ሊለኩስ የመቻሉ እድል ሰፊ ነው። ስልጣኑን ለማስጠበቅ ማንኛውንም አይነት እርምጃ ከመውሰድ ወደኋላ የሚል አይደለምና መሳይ ይሄ ስርዓት እኮ 9 ድስት ነው የጣደው። 9ኙም ማማሰል አቅቶት 9ኙም ያረረበት መንግስት እንደሆነ የኢትዮጵያ ህዝብ በደንብ አድርጎ ተረድቷል። በአፋር በኩል እኮ የህወሓት ኃይሎችን ለሁለት ሰንጥቆ የተወሰኑ የሰላም ኃይሎች በሚል መሐራ መሬት በማለት ወደ አፋር ክልል አስገብቶ የትግራይን ህዝብና የህወሓት ኃይሎችን እርስ በርሳቸው ለማጋጨት ሙከራ አድርጎ ግማሽ ቀን ባልሞላ ውጊያ ብትንትኑ እንደወጣ ይታወቃል። የፌዴራል መንግስቱ እነዚህን ኃይሎች በደንብ አድርጎ አስታጥቆ በጀት መድቦ ዩኒፎርም አልብሶ የህክምና ባለሙያዎችን መድቦ ስንቅና ትጥቅ ሰጥቶ ህወሓትን እንዲወጉለት ለማድረግ ከትግራይ ህወሓት ኃይሎች ያፈነገጡ ኃይሎችን ስቦ በገንዘብ በመደለል በስልጣን በመደለል ተስፋ በመስጠት አምጧቸው ነበር። ነገር ግን እነዚህ የህወሓት ኃይሎች ብቻ አይደለም ያጠፏቸው። የአፋር ህዝብ ከሰሞኑ ያደረገውን ነገር መቼም በሚዲያ ሳትከታተሉ የቀራቸው አይመስለኝም። የአፋር ህዝብ እኛ መሬታችን የጦርነት አውድማ መሆን የለበትም ውጡልን በማለት ውጊያ ገጥሞ እነዚህን የሰላም ኃይል የሚባሉ ሰላም የሚነሱ የትግራይን ህዝብ ክህደት የፈጸሙ ኃይሎች በተለይ በዋናነት በጌታቸው ረዳ ተልእኮ ተሰጧቸው የትግራይን ህዝብ ሰላም ለመንሳት እንቅስቃሴ እያደረጉ ያሉ ኃይሎችን በመጀመሪያ በራያ አካባቢ ሞከሩ፣ በኋላ በአፋር አካባቢ ሞከሩ፣ አሁንም ወደ ጠለምት አካባቢ መጥተዋል የሚባል ነገር አለና የትግራይ ህዝብ በታሪኩ ከመቼውም ጊዜ በላይ ከፍተኛ ውርደት የደረሰበት በዚህ በብልጽግና ስርዓት ስለሆነ ምናልባት ህወሓት እንኳን ትንኮሳ ቢያደርግ የትግራይ ህዝብ አሁን ጥያቄው ጠለምት አይደለም፣ ጸገዴ አይደለም፣ ወልቃይት አይደለም፣ ራያ አይደለም። መጀመሪያ በሰላም ለመኖር በትግራይ ባንክ ለማውጣት ገንዘብ የለም እየተባለ ነዳጅ ተከልክለው አሁንም በዙሪያቸው የመከላከያ ኃይሉ አጥሮ በመያዝ ምርቶች ወደ ትግራይ እንዳይገቡ ለማድረግ ከፍተኛ ጫና እያደረሰበት ያለና የትግራይን ህዝብ አሜን ብሎ ተንበርካኪ ሆኖ ባሪያ ሆኖ እንዲገዛ ለማድረግ ብልጽግና እቅድ አቅዶ እየሰራ እንደሆነ የትግራይ ህዝብ ብቻ አይደለም የአማራ ህዝብም የአፋር ህዝብም የኢትዮጵያ ህዝብም በደንብ አድርጎ ጠንቅቆ ያውቀዋል። በዚህ መሰረት የአፋር ኃይሎች መግለጫ ሰጥተዋል። ትጥቅ ይዘው ወደ ጫካ የገቡ ኃይሎች ከትግራይ ኃይሎችና ከአማራ ኃይሎች ከሌሎች የኢትዮጵያ መሳሪያ አንግበው ከሚታገሉ ኃይሎች ጋር ብልጽግና ላይ ትኩረት አድርገን በጋራ ይህን ስርዓት ማስወገድ አለብን ብለው እየታገሉ ይገኛሉ። ምናልባትም በአጭር ጊዜ ውስጥ ከፋኖ ኃይሎች ጋር ተዋህደው ይህን ስርዓት ለመምታት ከፍተኛ ዝግጅት እያደረጉ እንደሆነ መረጃዎች እያመላከቱ የሚገኙት። የትግራይ ህዝብ ከዚህ ውጭ ሊሆን አይችልም። እንደ ባዕድ በትንሽ ክልል ላይ ታጥሮ ተይዞ አዲስ አበባን እንደ ባዕድ እንደ ሌላ ሀገር እየቆጠረ ሲመጣ እየተገላመጠ ተገንጠል
ከፈለክ እየተባለ በትልልቅ ፖለቲካ አመራሮች እንደ ህዝብ እየተሰደበና እየተዋረደ ያለ አሁን ለጸገዴና ለጠለምት ወጣቱን ወስዶ ያስገድላል ማለት በፍጹም የሚታመን አይደለም። ህወሓት እንዲያስበው እንኳን የትግራይ ህዝብ አሁን ያለበት ጥያቄ ጠለምት ጥያቄ አይደለምና ምናልባትም የሰሜን ኃይሎች ባንድ ላይ ሆነው ሊመቱኝ ይችላሉ እኔም አቅም የለኝም ብሎ በመገንዘቡ እያደረገ ያለው ነገር እነዚህን ሁለት መሰረታዊ ለኢትዮጵያ አንድነት ለኢትዮጵያ ክብር ከፍተኛ ዋጋ የከፈሉ ሁለቱ ህዝቦች በጋራ ሆነው ማጥቃት እንዳያደርጉ በሁለቱ መካከል ግጭት በመፍጠር ለረጅም ጊዜ በጦርነት እንዲቆዩና እንዲደቆሱ ለማድረግ ካልሆነ በስተቀር ሌላ በፍጹም ምክንያት የለውም። ግን ይሄ ዓላማ እንደማይሳካለት ነው አብዛኛው የአማራ የትግራይ ህዝብ እየተገነዘበ የሚገኘው። መሳይ እንግዲህ የአብይ አህመድ አገዛዝ የተለያዩ ነገሮችን እያደረገ ነው። መቼም ወሬ በስቷል። በሚዲያዎቹ ላይ ነጋ ጠባ እየወጣ ፉከራ ሽለላው አይጣል ነው። ብዙ ነገሮችን እያደረገ ነው። የአየር ኃይል የ90 ዓመት ክብረ በዓል በሚል ባዘጋጀው መድረክ ምናልባት ለቀናት የወሰደ ክብረ በዓል ነው። ትርኢት ነው የሚባለው። ትርኢቱ ግን በአብዛኛው የሚያሳዩት ወይም ደግሞ ትርኢቱ ላይ በኢትዮጵያ ሰማይ ላይ የሚበሩት የኤሚሬትስ አውሮፕላኖች ሌሎች ባዕድ ሀገር አውሮፕላኖች ሆኖ አብይ ምን ቤት ነኝ ብሎ እንደሚፎክርና እንደሚሸልል የሚታወቅ ነገር የለም። የተወሰኑ በውሰት ያገኛቸው የጦር አውሮፕላኖች በተለይ ከተባበሩት አረብ ኤሚሬትስ ሚራዥ የተሰኘውን የፈረንሳይን ጨምሮ የተወሰኑ የውሰት አውሮፕላኖችን አግኝተዋል። የተባበሩት አረብ ኤሚሬትስን ተደግፎ የኢትዮጵያን ብሔራዊ ጥቅም አስከብራለሁ የሚል ሰው ነው እንግዲህ ቤተ መንግስት የተቀመጠው። ለማንኛውም በዚህ አንጻር እየተደረገ ያለው ነገርም አስገራሚ ነው። የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ጉብኝት ላይ ነው ያሉት። የመጡት ለተለያዩ ጉዳዮች ነው። የአገዛዙ ሚዲያዎች ግን ለዚህ በዓል ብለው ከዋሽንግተን ዲሲ ድረስ ተሳፍረው የመጡ አድርገው የተሳሳተ መረጃ እያቀረቡ ይገኛሉ። የኢትዮጵያን ሕዝብ በሐሰተኛ ወሬ ማጥገብ ስራችን ብለው የተያዙት የአብይ አህመድ ሚዲያዎች ኢትዮጵያ ውስጥ የሚሆነውን ነገር ሊገልጹ አልፈለጉም። ጋምቤላ ያለውን፣ ሶማሌ ክልል ያለውን፣ በአፋር ያለውን፣ በትግራይ ያለውን፣ ቤንሻንጉል እንዲሁም በአማራ ክልል ያለውን ሊነግሩ አልፈልጉም። ለነሱ ኢትዮጵያ ማለት አዲስ አበባ ብቻ ናት። ለማንኛውም በማጠቃለያ ምን ማለት ይቻላል? አብይ አህመድ እየተወራጨ ነው። ሌሎች ነገሮችንም ያደርጋል። ከምርጫው ጋርም ተያይዞ ህዝቡን ትኩረቱን ሊያስቀይሱ ይችላሉ ያላቸውን በርካታ አጀንዳዎችን ይዞ መምጣቱ የሚጠበቅ ነው። መሳይ ስርዓት አሁን የደረሰበት ደረጃ ልክ እንዳበደ ውሻ ያገኘውን የሚነክሰውን እንኳን የማያውቅ ስርዓት ሆኗል። እውነት ለመናገር ኢትዮጵያ በታሪኳ እጅግ በጣም ዝነኛ የሆነ የአየር ኃይል አብራሪዎች የነበሯት ለሀገራቸው ለድንበራቸው ከፍተኛ የሆነ መስዋዕትነት የከፈሉባት ሀገር እንደሆነች ይታወቃል። ከየትኛውም አየር ኃይል ከተቋቋመበት ጊዜ አንስቶ በንጉሱ ጊዜ ጀምሮ እስከ ዛሬዋ ድረስ ባለው የአየር ኃይል ታሪክ ውስጥ ከፍተኛ ውርደት ሀገርን ወደ ውርደት የከተተ ተቋም እንደሆነ እኮ ምንም የኢትዮጵያ ህዝብ እኮ ጠንቅቆ ያውቀዋል። ሲፈልግ ከተለያዩ የሩቅ ምስራቅ ሀገሮች ድሮን ተከራይቶ ድሮን ያሳያል፣ የእሱን ፎቶግራፍ ያሳያሉ። ይሄ የሀገርን በር ለማስከበር አይደለም፣ የግለሰብን ዝና ከፍ ለማድረግ ካልሆነ በስተቀር የአየር ኃይል ትርኢት በሚያሳይበት በዛን ቀን እኮ የሰሜን ሱዳን ኃይሎች በቤንሻንጉልና በሁመራ አካባቢ ድሮን መጥተዋል። እንደገና በአየር ኃይል ክልሉን ጥሶ በመግባት የሄሜቲ ጦር እየሰለጠነ ያለበትን አካባቢ በሚግ ደብድበዋል። ወፍ እኛ ሳንፈቅድ ድንበራችን ጥሶ አያልፍም እያለ እቺ የበሬ ግንባር የምታክል ሀገር ጅቡቲ ድንበራችን ዘልቃ አቋርጣ የአፋር ሰላማዊ ነዋሪዎችን በድሮን ስትደበድብ በሚዲያ እንኳን ለመናገር ዜጎቻችን ሞቱ ለማለት እንኳን ፍቃደኛ ያልሆነ ስርዓት በየትኛው ሞራሉ ነው ትርኢት የሚያሳየው? ቀድሞ ነገር የኢትዮጵያ አየር ኃይል የሚታጠቀው ሚራዥ የሚታጠቀው የራሻ ሱ-23 ይበለው ሱ-30 ይበላቸው ትልልቅ የውጊያ አውሮፕላኖች አይደለም። የኢትዮጵያን ዳር ድንበር የሚያስጠብቀው የኢትዮጵያ ጀግንነት አልደፈርም ዳር ድንበሬን አላስደፍርም በማለት የሚወድቀው የሚነሳው በኢትዮጵያ ፍቅር የተቃጠለ የኢትዮጵያ ሕዝብ እንጂ በጦር መሳሪያ ብዛት አይደለም። የኢትዮጵያን ሕዝብ ለማስፈራራት ብሎም ደግሞ በምስራቅ አፍሪካ ያሉ ልክ እንደ ተናካሽ ውሻ ሁሉንም የጎረቤት አሁን እየፈራ መጥቷል። ምክንያቱም አቅሙ እየደከመበት ነው። ወታደራዊ ጀነራሎች በ15 ቀን ጊዜ ይሰጠን፣ 10 ቀን ጊዜ ይሰጠን፣ 1 ወር ጊዜ ይሰጠን ብለው በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ዘመቻ አድርገው በየትኛውም ክልል የተሳካ የውጊያ አፈጻጸም ሳያሳዩ የራሳቸውን ጥቅም ዘረፋ ላይ ተሰማርተው፣ እርሻ ላይ ተሰማርተው፣ በሌሎች በወርቅ ንግዶች ላይ ተሰማርተው ቤተሰቦቻቸውን ከማበልጸግ በዘለለ ለኢትዮጵያ ሕዝብ ፋይዳ ምንም አይነት አስተዋጽኦ ያላደረጉ ብቻ ሳይሆን የኢትዮጵያን ሕዝብ መቀመቅ የከተቱ ያዋረዱ ጀነራሎች ያሉባት ሀገር አሁን ዛሬ ተነስተው የአየር ኃይል ትርኢት በአየር ኃይል ያሸነፈ ሀገር የለም። በጀግንነትና በወኔ ነው ወይንም በሀገር ፍቅር ስሜት ነው ሀገርን ዳር ድንበር አለማስደፈር የሚቻለው። ሰራዊቱ በመፍረስ ጫፍ ላይ ነው እየደረሰ የሚገኘው። አየር ኃይል ኢትዮጵያ ውስጥ የደከመና የፈረሰ ተቋም እንደሆነ የኢትዮጵያ ሕዝብ የሚረዳው መሰለኝ።